ሰላም እንደናችሁ የፌስቡክ ወዳጆቻችን እንግዲህ አጋጣሚ ሙልጌታ ከበደን አግኝቼው ነው እዚህ አጠገቤ ነው ያለው በተለያዩ ጉዳዮች ላይ በጣም በርካታ ጊዜ ለምንድነው ሙልጌታ ከበደን ቀጥታ ጥያቄዎችን ማጠይቅልን የሚሉ አስተያየቶች ይነሳሉ አጋጣሚ እንግዲህ ከሙልጌታ ከበደ ጋር ነው ያለነው ሆፕፉሊ በሙልጌታ ከበደ ጥያቄዎች ካሏችሁ የተወሰኑ ደቂቃዎች እዚህ አጠገቤ ስለሚገኝ ጥያቄ ካላችሁ ጥያቄ እንድታደርሱ በሚል ሆፕፉሊ ይሰማል ብዬ ተስፋ አደርጋለሁ። ሰላም ያለሁኝ ሁላችሁንም ሙልጌታ ከበደ ነው እዚህ አጠገቤ ያለው አጋጣሚ ተገናኘን ሙልጌታ ማለት የሚፈልገው ነገር ይኖራል ጥያቄም ካለ ጥያቄ እንድታደርሱ ብዬ ነው ሙሌ እንዴት ነው እንግዲህ አንዳንድ ነገር ጥያቄ እስኪመጣ ድረስ ስለ ትዝታም ስለምንም ናፍቆቱ እንዴት ነው አንዳንድ ነገር በል እስኪ በጣም አመሰግናለሁ እኔ ያው ለአድማጮች ማስተላልፈው መልእክት በጣም ነው የምወዳችሁ አመሰግናለሁ ብዙ ጊዜ ለኔ ድጋፍ ስታደርጉልኝ ነበር ያው ለአሜሪካን ሀገር ያሉትም ህዝብ በጣም ነው ጥሩ አቀባበል ነው ያደረጉልኝ እና ያው በጣም ነው ማመሰግናችሁ ጥያቄ ካላችሁ የፈለጋችሁትን ጠይቁኝና መልስ ለና እየተጫወትክ ነው ወይ ይላል ኳስ እየተጫወትኩ አይደለም እንዳልጫወት ብዙ ምክንያቱ አለ ምንድነው ምክንያቱ እዛ ሀገር ለሁለት ተከፈለት እዚህኛው ጋር ቢሆን እዛኛው ጋር ቢሆን እዛኛው ስለሆነ ስፖርት ደግሞ አንድ ጋር ካልሆነ እኔ አንድ ጋር ቢሆን ማሰልጠንም መጫወትም ይችላል ግን አንድ ጋር ስላልሆነ በጣም ከብዶኛል ይቅርታ ያርጉልኝና የማንንም ደጋፊ አይደለም የሁለቱም ደጋፊ ነኝ ሌላው እንግዲህ ሳሙኤል የሚባል አንድ ተመልካች አሁን ያቀረበው ጥያቄ አለ ከእግር ኳስ ውጪ አንተ ሻምፒዮን ነህ ይላል በተለይ ካራምቡላም ስትጫወት በጣም ጎበዝ ነህ ይላልና እውነት ነው ይሄ ነገር ካራምቡላ ላይ ጎበዝ ነህ የሚገርም ነገር ነው ከደሴ ጀምሮ ነው ካራምቡላ የምጫወተው አዲስ አበባ ያው ስቴዲየም ዙሪያ ካራምቡላ ጫወት እዛ አሜሪካ መጥቼ ጓደኛዬ ታየው ድረስ የላሊበላ ባለቤት ላይ ቨርጂኒያ ያለው ካራምቡላ እና እኔ እዛ ነበር የምሰራውና ካራምቡላ አጫውታለሁ ሰዓት እያያዝኩ ማለት ነው እና ብዙ ጊዜ ከኤርትራውያኖች ጋር እጫወታለሁ ሁሉ ጊዜ በላቸው ሊይዟቸው ነገም ይመጣሉ በቃ እንደውም ችሎታዬን እያዳበርኩ እና ካራምቡላም በጣም ጎበዝ ነህ ማለት ነው በጣም ጎበዝ ሌላ ጥያቄ እንግዲህ ስለ ቤተሰብህ ንገረን የሚል አለ ስለ ቤተሰቤ ምናልባት ድምጽህን ትንሽ ከፍ ብታደርገው ስለ ቤተሰቤ አሁን እዚህ ሀገር ሁለት ልጆች አሉኝ ባለቤት ያለች አንዱ ልጅ እንደውም አሁን ካናዳ እየተጫወተ ነው ኳስ አንዷ ሴቷ ነች ሁለቱም ዩኒቨርሲቲ ሰርዲር ናቸው እና ባለቤቴም እዚያው ፓርኪንግ እንደኔ ትሰራለች ያው እነሱ ከመጡ እንኳን ትንሽ ጊዜ ነው 5 አመታቸው ነው ይሄ ነው እንግዲህ ሌላ ጥያቄ ትናንትና አንድ ተመልካች እንደዚህ ጠይቆ ነበር ሱዳን ላይ ካሳሁን ተካ የቀነሰ ቡድን ላይ በተመልካች ድጋፍ ሰላማዊ ሰልፍ የሚያስብል ወጥቶ ገብተህ ጎል አግብተህ ነበር እሱን ንገረኝ ለምን ነበር የተቀነስከው እንዴት ነበር የነበረው እሱን እስኪ አስታውሰኝ እሱ ነገር እንደመሰለ ያው እንግዲህ ኢትዮጵያ ያሉ አሰልጣኞች ተንኮለኞች ስለሆኑ አንድ ጊዜ ካሳሁን አንዱ ልጅ ከሞጆ የተመረጠ ልጅ ስም ማን ነው ልጁ ኩምሽሽ ሲላየው እኔ እዛ ሰዓት አንበለኝ እንዴ ካሳሁን ምንድነው የምትጠረገው አንተ ምን አገባህ እንዴ ለምን ያገባኝ በስሙ ምን አጠረው እኔን ሁሉ ብሔራዊ ቡድን ስም
ቀነሰኝ በኋላ እዛ ጊዜ አቶ ካሳ የሚባሉ አሉ አበዱ የሰውዬ ምናምን በቃ ከዛ አንድ የያዘው ጋዜጠኛ የኳስ ሜዳ ልጅ ኤርትራዊ ነው ነፍሱን ይማረው በኋላ ሞተ እሺ ያረጀ ፈረስ ጋራ አይጎትትም ማለት ብሎ ጻፉብህ ማለት ነው ጻፈብህ አርጅተሃል ማለት ነው አንተ አዎ እሺ ካሳሁን ተካ ደግሞ ኢንተርቪው ተደረገ ህዝቡ ብሔራዊ ቡድን ሲጫወት ሲል ማታ በሬዲዮ እኔ እንደውም አልሰማሁትም ባለቤቴ ልጅ ሰማችሁ እሺ ሙሉጌታ ይመረጥ ማለት መንግስቱ ወርቁ ካሳሁን ተካ ስዩም አባተ እንደገና ብሔራዊ ቡድን ይኩ ማለት ነው ኦኬ ብላ ስትነግረኝ ስልኩን ባይምሮ ይዟል ደወልኩለት ቤት እሺ ወንድ ነኝ እኔ ነገ አንተን ምናምን ስቴዲዮም ሁሉ ተነጋግሯል አበደ በቃ ካሳሁን ሊገል እዛ ስቴዲዮም ያለ ሞተረኛ አላስኪደዋል እሺ ከዛ አሁን እሱ እንደሰን የሚሉት ጋዜጠኛ ለዛ ጋር እሺ እሱ የኔ ሀገር ልጅ ነው ኢንተር ስፖርት አዘጋጅ እሺ ይሎ አስታርቀኝ ሙሉጌታ ጋር አለ እሺ ተታረቀ እሺ ተታረቀ ያልካትን ጻፋው ጋዜጣ ላይ ካልጻፍክ አልገባም አልኩት ሙሉጌታ ይችላል በላል ይችላል ብሎ ጻፈ ገባው እሺ አምበልነቴን ለሚሊዮን ሰጥቶ ነው ለሚሊዮን በጋሻው እሺ ጠዋቱኑ ተጠርቼ ስቴዲዮም ስገባ ሚሊዮን ራሱ እንካኔ ሙሉጌታም አልፈልግም አምበልነት አንተ ነህ የምትችለው ይሄን ነገር አልፈልግም አለኝ ካሳውንም ያው ስፖርት ሙሉጌታ አምበል ነው ካሁን በኋላ ያለኝ ሱዳን ጋር ተጫወተች ኃይለኛ ጨዋታ ነው የተሳለ ለምን መሰለ ሱዳንና ኢትዮጵያ የዚህ በኢህአዴግና እነሱ ሰላም ነበሩ እሺ አንድም ተመልካች ትሬኒንግ ማየት አይችልም ሱዳን ብቻ ነው ሜዳ ውስጥ መግባት የሚችለው እሺ ለምንድን ነው ተጣልተዋል ለሁለት እነሱ ፈርተው ኦኬ ከዛ ያው እኔም ትሬኒንግ ጀመርኩኝ አምበልነኝ አምበልነት የተሰጠኝ ጨዋታ ጀመር እንግዲህ ጨዋታ ሲጀመር ህዝቡ እኔ ለልት ሙሉ አልተኛም ለምን ያው ህዝብ እኔን እንድገባ ስላደረገ እንድገባ ስላደረገ አንድ ነገር ህዝቡን መካስ አለብኝ ገብቷል በቃ ገባው በቃ ለሊቱን ትሬኒንግ እሰራለሁ ምናምን እንደውም ድሮ ብሔራዊ ቡድን ሁኝ እያለሁ እኔ ቤቴ ነው ማለት የዛ ጊዜ ግን ሆቴል ነበር ማለት ኮንዲሽን ለመጠበቅ ከዛ ጨዋታው ተጀመረ ማለት ነው ጨዋታው ሲጀመር አድርጌው ማላቀው ነገር ከመሀል ሜዳ ትንሽ እየገፋው እያለ ለቀቁት ኳሱ ገባ ራሴ ደነገጥኩ እኔ በህይወቴ እንደዛ ግን 10 ክልሏ ውስጥ ነው ማገባው 50 ውስጥ የዛ ጊዜ ግን ከመሀል ሜዳ እንዴት ይገባል ገርሞኝ በቃ እንደነገጥኩ አንድ ለባዶ አሸነፍ እንደውም ትዝ የሚለኝ ጄኔራል ሳሞራ ዩኑስና ሀየሎ ላሊበላ የሚባል ሆቴል ውስጥ አስጠሩ በአንድ ደህንነት በኃይሌ ጂዳ ማቆልጅ እሺ ሊተዋወቁኝ ማለት ነው ስላሸነፍኩላችሁ በጣም ተደስተዋል ህዝቡ እየጨፈረ ከስቴዲዮም ራስ ሆቴሉ ቀውጥ ያደርገውታል አሁን ራስ ሆቴል ውጭ ሆኖ ህዝቡ ሲጨፍር ራስ ሆቴል እንትሮች ሙሉጌታ ሄደህ ሰላም በላቸውና ይበተንልን በቃ በመስኮት ወጥቼ ህዝቡን በጣም አመሰግናቸዋለሁ ምናምን ብዬ በቃ ይሄ ነው ይሄ ታሪክ በጣም ሌላ ሳምሶን ሰይድ አሁን እንደዚህ ያደረሰዋል በጣም ግሬተስት ነው የሚል ነው በ1999 2-1 ንግድ ባንክ ማን ነው ባንኮችን ስታሸንፍ እና 80 የሚል ነው ያኔ ምን ተሰማህ በዛ ሰዓት ባንኮችን አሸንፈ 2-1 ዋንጫ ስትወስዱ እንዴት ነበር የሚል 3-1 እሺ የዛ ጊዜ አብይ ጓደኛዬ ነው ሳምሶን የሚባል ልጅ ነው የጠየቀኝ በጣም ይወደኛል በቃ እኔን ያስተብሏል እሺ ከቂጥቂጤ በቃ ሊያሳልፈኝ አልቻለም አብይ ተከላካዩን ማለት ነው የባንኩ አስቴር እሺ አስቴር እሺ በቃ ከቂጤ መቼ ይለያል እሺ እያመለጥኩ አንዳገባው
ደገምኳቸው። እነሱ እኮ 1-0 እየመሩን 3 ድል ይዘዋል። እሺ አመለጥኩና አንዱን አገባሁበት። አሁን ሁለተኛው ስል አገባሁበትና ጸጉሩን ያዝኩት። አይገርምም? እሺ ጸጉሩን ነቀልኩበት። ስነቅልበት ጎሉ ገብቷል። ሰጠሁት። ምን ብለህ ሰጠው? እንካ ያው አበደ። ምን አለ? አግብተም ጸጉሩን ነቅልበት። ያው ስለሚወደኝ ምንም አላለም እና 3-1 አሸነፍናቸው። የዛ ጊዜ የተሰማን ደስታ በብዙ ነጥብ ይመሩን ነበር። ተከትለን ድረስ እና ይሄ ነው ትዝታው። ሌላው ጥያቄ የዚህ የቤኒን ነው። ቤኒን ላይ ኳስ በጎን በኩል ከፎሪ አገባኸው። እንዴት ሆነ እሱ? የእሱ ደግሞ የሚገርም አልቻሉንም እኮ ቤኒኖች በምንም እኛ እዛው የእርን ሰዓት ነው። ሚሊዮን ይስጣል፣ ጠንክር ይስጣል፣ እኔ ስታለሁ እንዴት እናግባ ጎል። ከዛ ለጠንክር እንዲያርግ የገፍቼ ሰጥቼው ሲነቅለው ጎኑ ላይ ኳሷ ውስጥ አረፈች። ዳኛው ተሸፍኗል። እሺ እኔ ሂጄ ከጎል ውስጥ ይዤው ወጣሁና ወደ መሀል ሜዳ ጎል ነው አለ ዳኛ። አንተ ያወጣኸው ግን ከውጭ በኩል ነው? ከውጭ አይ ውስጥ ገብቼ ነው ከውጭ ወጣሁ። ገልብጬ አውቀዋለሁ። ስቴዲየሙን ብዙ አመት እዛ ስለምሰራ አውቀዋለሁ ጎሉ ሜዳው ምን እንደሆነ። ከዛ በቃ የሚገርም በቃ ሰው እኔ እኮ ደግሞ የዛ ጊዜ ያሳፈረኝ ሰው ነው። እንዴት? ከዛ በኋላ 3 አገባንባቸው። ስንወጣ ከስቴዲየም ግማሽ ተወራርዷል። ፎሪ ነው ጎል ነው። አሁን ለምሳሌ ዶክተር አሊ የሚባል አለ የጥቁር አንበሳ ዶክተርና ዶክተር ቶፊቅ ተወራርደዋል። ዶክተር ቶፊቅ ጎል አይደለም፣ ዶክተር አሊ ደግሞ የኔ ሀገር ሰው ጎል ነው። በመቶ ብር አስይዘዋል። ሌላው እዛ ስቴዲየም ግጥም ብሎ ሙልጌታ ንገረን ጎል ነው አይደለም? ጎል ነው ብያቸው አመለጥና በአውቶቡስ ማለት ነው። ከዛ ዘራስ ሆቴል ሲሄድ 2 ዶክተሮች መጡ። ሙልጌታን እንፈልገዋለን አሉ። ሻወር አድርጌ መጣሁ። አብሬያቸው ቁጭ አልኩ። ሙልጌታ 100 ብር አስይዘናል ንገረን አሉ። ለእኔ 50 ብር ካልሰጣችሁ አልነግርም አሉ። እሺ 50 ብር ሰጡ። ዶክተር አሊ ተበልተሃል፣ ፎሪ ነው ኳሱን ከውስጥ ገብቼ ነው ያወጣሁት። እንዴት አሰብከው? ለምሳሌ አሁን አንድ ነገር የምነግርህ የድሮ የገቢዎች ሚኒስትር የነበሩት አንድ ቀን የስፖርት ፌዴሬሽን ፕሬዚዳንት ተመርጠው አንዱ ጋዜጠኛ ምን አላቸው? እርስዎ ስቴዲየም አይገቡም ግን እንዴት ሊመረጡ ቻሉ? እኔ ሙሉጌታ ካቆመ በኋላ ስቴዲየም አልገባም። ለምን አላቸው? በየሳምንቱ ሌላ ታሪክ አያለሁ አሉ። የሚሰራው ነገር የሚገርም ነገር ስለሆነ እሱን ለማየት ስለገባለሁ። እሱን ለማየት ነበር የምገባው። አሁን ምን ላይ ነው የምገባው አሉ። የእንትኑስ ሁሌ የናይጄሪያ ስለሱስ እስኪ ስለሱ አስታውሰን። ከናይጄሪያ ጋር የደረሱ መልስ ጨዋታ ይሄ ዳቦ የወረወሩ እሱ እንዴት ነው የሆነው? ኢንተርቪው ፈቃደኛ ያላሉ ጋዜጠኞች ናቸው ዳቦ ወረወሩብን ምናምን ብሎ አዲስ አበባ ስቴዲየም ወጣት ቡድን ነው። እሺ ለዓለም ዋንጫ እኮ ልናልፍ። እሺ 3-0 አሸነፍን። እሺ እዚህ መጣ ህዝቡ ይሄ እንቁላል ይዞ ገብቷል አዲስ አበባ ስቴዲየም። በስ እንገባለን አለ ህዝቡ። እንገባለን ጥሰን እንገባለን ሊደበድቧቸው ገባ። 1-0 እየተመራ ነው። 1-1 ገብረመድህን ተጎዳ። ህዝቡ ገባና በቃ እናገባ ስቴዲየም። ሌላው ሙሌ ምናልባት እስኪ መልሰን እናደርጋለን። ተመልካቾች ለሙሉጌታ እንግዲህ ጥያቄዎችን ብዙ እየተቀበልን ነው። ካገባቸው ጎሎች ቶማስ የጠየቀን ቶማስ አሰፋ ይባላል። ካገባቸው ጎሎች የማትረሳውና የሚያስደስት የትኛው ነው ይላል? ምንም አንድም ጎል ብታገባ የፈለግከውን ጎል ብታገባ ተደስተህ ነው። ጎል ማግባቱ ብቻ ነው እንጂ ይሄን እንደዚህ አይነት አገባው። ይሄ ለምሳሌ አሁን ሲሚንቶ
ጋር ነው መሰለኝ ጋር ስንጫወት ከማዕዘን እጄ እንዲያርጌ ጠልፍ ያገባሁት አንድ ሁለተኛ ጅማ ኪቶ ሜዳ ላይ ለወሎ ምርት ሲጫወት ከኮርና ገባሁት እሱ የሚደነቅ ነገር አሁን እዛ ሀገር ኮርና መተህ ራስ ያገባሁት ከዛ እዛ ሀገር አሁን ለምሳሌ የከፋ ልጆች የጅማ ልጆች ማለት ነው በሙሉ የሚያስታውሱኝ ይሄ ከኮርና ያገባ ሙልጌታ ብቻ ነው ጊዮርጊስ ውስጥ ምንድነው የሚሉ ደጋፊዎች በተለይ የሆነ ነገር ሲጠብቁ የሚሉ ነገር አለ ወይ ምንድነው የሚሉ ገና አላል በተለይ ካታንጋ ያለ ሰውዬ ካለ ይጃለው በቃ ያመቻች አሸብር ወሎዬው ነው ወሎ ነው ያስጠራው እኔ ነኝ ወሎ ምን ለወሎ ምን አለ እስኪ ያድርገው ነገር በጣም እየተወለየ ነው የሚባለው እኔ አባቴ ሙሉጌታ ከበደ ብሎ የሚያገኝ ሰው ነው አስቀውራስ ወሎዬው ነው ሙሉጌታው መርካቶም ሲሄድ ወሎዬው ነው የሚለው ሁሉም ሰው ወሎዬው ግን የወሎ እንትን ለኔ ምንም ያነገር የለም አልመጣም ያኔ ኤክስፔክት አደረከው ነው ያክል አልሆነም እኔ አስተርጅሬ ምንም ያረኝ ሌላ አንድ ጥያቄ ሳሙኤል አሁን ድጋሚ ጠየቀ ማለት ነው ምንድነው የሚለው who is the best player ባንተ ጊዜ ባንተ ዘመን ካንተ ውጭ በጣም ታደንቀው በጣም ቤስት የሆነው ተጫዋች ማን ነበር ማትረሳው ይላል መጀመሪያ ገብረመድህን ዳኛቸው ሙሉጌታ ወልደየስ ሚሊዮን በቀለ አንዱ ወጣት ቡድኖች እዛ ሰዓት ኃይለኞች ነኛ ለዓለም ዋንጫ እኩል እናልፍ አንድ ናይጄሪያ ነው የታለ እና በዛ ሰዓት የነበረ በሙሉ እነ ሲራክ እነ መክብብ ከመድ ከልፓ እነ በቀለ ከምናምን ማት ተጫዋች እዛ ጊዜ ዝነኛ ነው ለተስፋ ብቻኝ እነ ንጉሴ ገብሬ ነበሩ የኤርትራን ሌላው ጥያቄ ስለ ነጋሽ ተክሊት ስለሱ ምንድነው የምትለን ነጋሽ ተክሊት በተለይ አባቱ ባሉበት ተጫውታ ያገባህ መሰለኝ ስለሱ ታሪክ ንገረኝ ይለዋል ነጋሽ ተክሊት በቃ ብሔራዊ ቡድን ሆቴል ስንይዝ እኔ እና እሱ በጣም የ7 ዓመት አብረን ተኝተን እሺ እና እዛ እየሄደ ሁልጊዜ ጫማ ሲመጣኛ ነው የምንሸንፋቸው አይችሉም እሺ በኋላ ሄዶ ለአባቱ የሚነግራቸው እዛ እነ ሙሉጌታ እኮ ጊዮርጊስ እኮ ማለት እንደዚህ ነው ይላል እሺ ኤርትራ ጫማ ማለት ኦኬ ፋይናል ደግሞ አሸናፊ ስንገናኝ አሸንፈናቸው ስንሄድ እኛ አስመራ ተጠርተን ሄድን ማለት ነው እሺ ነጋሽ ቤቱ ጋበዘኝ እናቱ ጋብዘውኝ አቦ ተክሊት ማለት እሺ እንግዲህ እስቲ አያችኋለሁ አሉ ሄደው እሳቸውን ገብተዋል ነጋሽ እኔን መላየም ቢይዘኝ እኔ ነኝ በስድስቱን ጎል ያገባሁት እኔ በኋላ በአንድ ጨዋታ 6 አገባው አይደለም በሁለት ጨዋታ በሶስት ጨዋታ እሺ በኋላ ነጋሽ ጨዋታ ጨረስን በቃ በኋላ ነጋሽ ጥቤት ልኝ ነው እሺ ምን አሉት ነጋሽ እናንተ ኮኛካችሁን ጠጡ እነ ሙሉጌታን አትችሏቸው ኳስ እነሱ ይጫወታሉ ወይኔ ኤርትራ እንደነዚህ ይመጧችሁ አንተ የት ሀገር ልጅ ነህ ወሎዬ ነኝ አልኳቸው እሺ ወይኔ ነጋሽ ሌላ አረቄ እየጠጣህ ነው ጉሌ ሊብሮ እንደዚሁ ከድሮ የቡና ተጫዋች የማን አድናቂ ነህ ይላል ከቡና አንተ ጊዮርጊስ እያለ ለቡና ከሚጫወቱ ሙሉጌታ ወልደየስ ሚሊዮን አስራት አድርኛ ተሾመ ጌቱ መሀል ላይ ደግሞ ነው ከአሰልጣኝስ የምታደንቀው ማንን ነው አንድም ሰው አላደንቀው ለምን አይወዳቸውም ክፉዎች ናቸው በሙሉ አሰልጣኞች ለምን መንግስቱ ወርቁ ሌሎቹ ክፉ ናቸው ለምን እንደሱ አልክ ለምን እንደሱ ምለው አንድም ተጫዋች እንኳን በክብር አልሸኙን ሁላችንንም በወንጀል ትተን ነው የወጣነው እንዴ ምን አለበት በክብር ቢያሸኙ
ስንት አመት ይሄን ገቢ ያስገኘን እኛ በእኛ አገር እኮ ነው እነሱ የሚበሉት ግን ጥሩ ሰዎች ስላሉ ነው አንድም ሰው አይደለም ለምሳሌ አንተ ምን ሆንኩኝ ምን አረጉ ምን በክብር አልተሸኘውም ኦኬ ዋናው በክብር መሸኘት ነው እኔ ብቻ አይደለም እኔ ስለኔ ብቻ ማውራትም አይደለም ስለሌላው አጠቃላይ ያው ተጫዋቾችን አስመልክተህ ማለት ነው ኦኬ የሚገርም እኮ ነው አንድም ተጫዋች በክብር የተሸኘል በወንጀል ሰርቦኛል ፊቷን ለማረኝም ንብረት አለው መኪና አለው ምናምን ምቀኝነት ታደነሰና ሰልጣኝ ታደንቃለህ ሌላው ሙሉጌታ የኢትዮጵያ ብሔራዊ ቡድን እንደውም በእናንተ ጊዜ ይሻላል የሚል ነገር ቢያንስ ምስራቅና መካከለኛ ወይም ሌላ የሚል የሚያነሱ ሰዎች አሉ በሌላ በኩል ደግሞ አይ ይሄ ትክክል አይደለም የሚል አሉ ግን ለምንድን ነው ቢያንስ አንድ እንኳን ለዓለም ዋንጫ ያላለፍነው ለምንድን ነው ለምንድን ነው ምክንያቱ መሰለህ ዋናው ምክንያት የዛ ጊዜ ስፖርት ለፓስፖርት ብዙ ተጫዋች ኑሮ ኳስ ካቆመ በኋላ የድሮዎችን አየን እና አስፋባዩ እና ሃይቦ እና ሰለሞን ጋሜ ምናምን ስታይ ምንም የተስተካከለለት ኑሮ የለም ሁሉም በችግር ነው የሞተው ሲኔድ ውጭ ሀገር 7 6 ይጠፋል 5 ይጠፋል 4 7 10 እና እንዴት ነው የምናልፈው ለዓለም ዋንጫ ያ ነው ምክንያቱ እሱ ነው የኑሮ ሁኔታ ነው እንጂ ለዓለም ዋንጫ ምናምን አሁን እንደነ ይሄን ሰውነት ቢሻው እንዳገኘው ቲምኛ ብናገኝ ኑሮ ምንም የሚመልሳቸው የለም ነው አሁን ለምሳሌ ሞሮኮ የሄድነው ተጫዋቾች በጣም ኃይለኛ ነበር እነ መሰለ ጸጋው ነፋሲል ምናምን እነ ሸሪፍ የተሞላን ቲም ነበር ግን የዛ ጊዜ 8 እና አብርሃ ነፋሲል ምናምን በሙሉ እነ መዋባ ምናምን በሙሉ ሙሌ ሌላው ውጭ ሀገር ሄዳችሁ ተጫወቱ በተለይ አረብ ሀገር ቡድኖች ጋር 5-6 በፊትም ቢሆን ያገቡባቸዋል ይባላል እንዲያውም በባውዛ መጫወት ስለማያውቁ አንዷ ኳስ ሁለት የሆነባቸው ነው ምናምን ሁሉ የሚል ተረብ ሁሉ አለ ግን ለምንድን ነው አረቦቹ ብዙ የሚያገቡ መቼ ነው ማን ያገባው በፊት አሁን አንድ ጊዜ ግብጽ ነው ግብጽም ያ ለምሳሌ የገባብን 6 ጎልና ተካበ ሰለሞን ኃይሌ ለመጥፋት ሐሳብ ስለነበረባቸው መጫወት አልቻሉም እንዴት ነው የሚጫወቱት ኦሬዲ ልባቸው ሌላ ነው ተካባው ለምሳሌ ከኮርና የሚመጣውን ኳስ እንደ እየለቀቀው ነው በቴስት ያገቡ እንጂ እነዛ ደግሞ እሺ ኢትዮጵያ መተው ሁለላ እንዳሸነፈናቸው ኦኬ እንጂ አረብ ሀገር ሌላ አረብ ለምሳሌ ቱኒዚያ ሞሮኮ ምናምን ስትል ሞሮኮም 8 ተጫዋች ጠፋብን እነ ካሳውን ገብተው ምናምን የተጫወትንበት 4 ጎል ነው ምናምን እንዳገቡ ነው የጨረሰው ሌላው ሲሳይ አሁን አስተያየት የሚሰጠው ሙሌ ያልተዘመረለት ጀግና ነው ሁሌም ያው እናስበዋለን የሚል ነገር በጣም ነው ማመሰግን ሲሳይ ይሄን ለኔ አክብሮት ስለሰጠኝ በጣም ነው ማመሰግን ሌላ እንደዚህ መንግስቱ ኃይለማርያም ተጋብዛችሁ ነበር አይደል ከምስራቅና መካከለኛ አፍሪካ ጫዋል መንግስቱን በአካል ስታገኘው ከዛ በኋላ የሆነ ነገር ጠይቀዋል ተብሏል ምንድነው እኔ በተፈጥሮ ይደፋር እሺ ራሴ ለማግነን አለ የሚገርም ነገር መንግስቱ ኃይለማርያም መጥቶ ሁላችንን ሰላም ሲል ስማችንን እየጠየቀ እሺ እኔ አተገፍተስ ሙሉጌታ ከበደ ይባላል ወሎዬ ሆነ አለ እሺ ደምሰት ትንሽ ከፍ ያለው ወሎዬ ሆነ አዎ አንተ ተጫዋች ሲከዳ ማትከዳ ለአንተ ይሰፋ በጣም ትልቅ ክብር አለው ምናምን ሲለኝ ደግሞ ሞቅ አድርጌ ያጠጥቻለሁ እሺ ጓድ ሊቀመንበር ስማ ጓድ ሊቀመንበር እኔ ማድረው ሆቴል በሆቴል በረንዳ ላይ በየሆቴሉ ቤት የለኝ እኔ ክፍለ ሀገር ልጅ ነኝ ጓድ ማና ሚኒስትር ይሄን ሙሉጌታ ቤት የላቸው ያላቸው በአስቸኳይ
ጧቱን ነው ነው መዘጋጃ ቤት እንጋደል ቦታ እንዲሰጠን ማኛ ተጋደል ጧት ሰጧችሁ ተሰጠና ወደ ቦታ አላረባችሁ ወደ ዳር ወይስ እንዴ ሰውየውማ ያዛ ጊዜ ሙስና የሚጨማለቅ ዶክተር ላፍቶ ቀራኒዮ ይለኛል እኔ አላውቀውም ሀገሩን ይዘሳል ላፍቶና ምናምን ይሄ ነው ደግሞ ላፍቶ ስማ እኔ የተባልኩት አንደኛ ደረጃ አልተባልኩም ማለት ኖ ተብያለሁ እጅ ለአቶ ለጓድ ግርማ አንተ ሰውዬ አንደኛ ደረጃ ነው የተባልኩ ምናምን ተቆጥቶና ተናገሩ አንደኛ ቦሌ ቤት ወሰን አሁን ቤቱን አስርቼ ልጆቼ ይኖሩበት ነበር አሁን ልጆቼ ሲመጡ ደግሞ ተከራይቷል ሌላ ጥያቄ በዚሁ ይመጣል መርካቶ ስትሄድ ከፍለህ አታውቅም ሾፒንግ ጠቅላላ እዛ ያለው ነጋዴው አያስከፍሉም ላይ ይባላል እና ስለሱ ንገረኝ እውነት ነው ወይ ይላል በጣም ነው የምወዳቸው መርካቶ ጉራጌዎቹን በጣም ይወዱኛል አትከፍልም አልከፍልም ገዝቼም ካላውቅም እንደው እሺ እኔ ብዙ ጊዜ ግሪክ ሳውዲ አረቢያ ሄዳለሁ ግሪክ ሄዳለሁ ደግሞ በናሽናል ቲም ደግሞ አፍሪካን ዞራለሁ እቃ ገዛለሁ እንጂ አንድ ቀን ሸሚዝ ሊገዛ ነው የገባው ኃይሌ ካሴ ምን አለኝ 30 ብር ነው ሸሚዝ እንዴ ነው 30 ብር የሚሆነው ሰውየው አላወቀኝም ነበር መጀመሪያ አረ ሙልጌታ ተከራከር ክፈል 30 ብር ምናምን አለኝ ኃይሌ ሰውየው ሙልጌታ ከበደና ሙሰድ በቃ የዛ ጊዜ ነው ግን በፈለኩ ሰዓት አሁን ለምሳሌ ኳስ ሳቆም ደግሞ ከኳስ ካቆምኩ በኋላ ቢራ ፋብሪካ ስራ ነው መጀመሪያ ስራ ያስገቡኝ እነሱ ምን አስገቡኝ እንዳሰለጠናቸው አብረው እየታወቁ እሺ ምናምን ይከፍላል እንደውም ከጊዮርጊስ ደሞዜ በላይ ጉራጌዎችን በጣም ወዳቸው ስለዚህ ከፍለህ አታውቅም ማለት ነው አልከፍልም ደግሞ መርካቶ ሁሉ ጊዜ ምን ጫማ ስፈልግ ደግሞ ሁለተኛ እኔ ብዙ ጊዜ ወደ መርካቶ አልሄድም ለምን እጨነቃለሁ በነፃ ውለታም ይበዛብሃል ውለታ ይበዛብኛል ሁለተኛ ነገ ሙልጌታ አይዞህ ምናምን ሲሉ እንደገና ጭንቀት ነው የሚመጣብህ ሌላ ሌላ የመጣው ጸደናዊት ጥያቄው ምንድነው የምትለው ስለ ሚሊዮን በጋሻው ምን ትላለህ ሚሊዮን ጓደኛዬ ነው ብዙ አመት ሁለተኛ ሚዜም ነው ሚዜም ነው ሚሊዮን ጎበዝ ተጫዋች አንድ ሰሞን እንደው የሙላ ውይይት ይባላል ለምን የሙላ ውይይት ለምን በጣም ነው ሁለተኛ እኔና እሱ በጣም ጓደኛ በጣም በቃ ከማንም እኔ ጋር ነው አብረን ነው እና መሽው አብረን ነው የምንውለው ሰው ደግሞ ነበር ቡናና ጊዮርጊስ ተጫውተን ማታ እኔና እሱ አብረን ቁጭ ብለን ሲያዩ እንዴ እናንተና እኛን ተጣሉን እናንተ ናችሁ እንዴ ምናምን ይሉናል ይሄ ነው ሚሊዮን በተመለከተ ሌላ ካሰልጣኝ ቅድም ያልከኝ ካሰልጣኝ ማደንቀው ነፍሱን ይማረውና እሸቱ ቀጭኑ የሚባል ለምንድን ነው ታዲያ የተጫዋቾች አባት ለጊዮርጊስ ብዙ አመት ምክትል አሰልጣኝ ያስተባበረ አሰልጣኞቹ ታያሉ እሸቱ ነው አሁን ልጅ እንደውም አሁን ስንሄድ አገኘዋለሁ ጆርጆ ይባላል እና በጣም ጥሩ ሰው እሸቱ ካየሁት አሰልጣኝ ብታይ የሚቀጣን አቀጣጥ አንድ ነገር ስናገር የሚቀጣን ሮል 10 ይለናል ሜዳ ላይ ከመኪና ሶሩ 10 ራሳችን እንድንጠነክር እኮ ነው ያኔ ሁለተኛ ተጫውተስማ እኔ ሁሉ ምን ይለኛል መሰለህ አንተ ሙልጌታ አቤት እንደነዚህ ለተከላካዮች ገንዘብ ትሰጣለህ እንዴ እንዴ ስትለው አለ አንተ ወደዚህ ስትል እነሱ ወደዚህ ተኝብላል ሌላ አንድ ጥያቄ መጥቶልሃል አሁን በብዛት ተጫዋቾች ያንተን ማሊያ ይጎትታሉ ሜዳ ውስጥ እና ስትጎትት ሸማይን ተለበረ አንድ ነገር ሸማይን ሳም ነው አሁን የሚያነሳው እሺ አዎ ፈረንሳይ ሊሴ ገብረ ማርያም ድሮ ሻዋን ግዛው የሚባል ፈን ይወዳል አሜሪካም ስለነበረ ምናምን ሻዋን ግዛው ጎናፍሮ ነው ሊሴ ገብረ ማርያም ሊያጫውተን አስገባን ከሊሴ ተማሪዎች ጋር እሺ እና እንደ ሄድኩ እንደ መጀመሪያ አሰላለፍ አለውበት ተጫወተ 4-5 ለባዶ እየመራ ነው
ሸዋ በእናትህ አሳርፈኝ በቃኝ እኔ ምንም እነዚህ አልቻሉኝም ምናምን እንደውም 3 ጎል እኔ ነኝ ያገባው በቃኝ ልረፈር እሺ ወረፈ ሌላ ገባ ተጫዋች የዛ ጊዜ በፒፕስ ነው የምንጫወተው በማሊያ ቁጥር አይደለም እቺ ከላይ የምትደረግ ማለት ነው የምትደረገው እና አንድ ልጅ ይመጣና እየተገበደ እንደሆን ቋያቅ የጊዮርጊስ ተጫዋች ብቻ መሆን የለም እንተዋወቃለኝ ስሜን አልነገርኩትም ሰላም አልኩ ቁጭ በላል ቁጭ አለ ስማ ሙሉጌታ ወንድሙ መጣ እየሮጠ ወንድሙ ሲመጣ ሙሉጌታ ያበሽቁኛል ሙሉጌታ አላለኝም የጊዮርጊስ ሙሉጌታ እንዲህ ይላል እንዴ አለ ምን ሸማ ያልቀቅ ለምን ነው ሸማ ያልቀቅ የሚለው ብሏል እንዴ ይሉኛል እሺ ከዛ ያኛው ወንድሙ የቡና ቲፎዞ ነው ይሄኛው የጊዮርጊስ ቲፎዞ ነው ሸማ ያልቀቅ ይላል እንዴ ሙሉጌታ አለ እሺ ቆይ ሲወጣ አነጋግርልሃለሁ እሺ አልኩት ከዛ ማሪ ወሰፍ መጣ እኔ ለማስፈረም ኦኬ በሰልፍ መጣ ሁሉም ሙሉጌታ ሲሉ ልጆቹ ሁለቱም አምልጠው ትምህርት ቤት ውስጥ ገቡ ሸማ ምንድነው ግን ሸማ በወሎ ቋንቋ ማሊያ ነው ልብስ ነው ልብስ ይልቀቅ ማለት ነው ኦኬ ከዛ የሮጥኩኝ ልጆቹ ሁለቱን የሚያስቆጭው አታምነኝም እኔ ከኢትዮጵያ እስከምመጣ ድረስ አባታቸው በጣም ሀብታም ኢንጂነር ናቸው ቤተሰቤ ወንድሞቼ በቃ ያው ቤተሰብ ውስጥ ጥሩ ናቸው ታይ በቃ ወንድሞቼ ሆኑ አባታቸው ሙሉጌታ እንደው ይሄ የጊዮርጊስ ቲፎዞ ነው ይሄ ቡና ነው በቃ ማታ ሲጣሉ ነው የሚያመሹት ምናምን እያሉ አስተረቋቸው ያ ወንድሙ እንደውም ቡናው ሁሉ ጊዜ መሸነፍ ጀመረ ወደኛ ገባ እሱ እንደው እና ሸማ ያልቀቅ ያለው ይሄ ነው በሰው በወሎ ቋንቋ ሸማ ያው ልብስ ለማለት ነው ሌላው ሳሙኤል ሳም የሚባለው እንደዚህ አሁን ያደረሰው እኔ የፖርትላንድ የኤስኤፍኤንኤ ተወካይ ነኝ እና የሚቀጥለው አመት ገስት ኦነር የክብር እንግዳ አድርጌ ብጋብዝህ ትቀበላለህ ወይ ብለዋል ስማ እኔ አሁን ይሄን ያሉት እኮ ይገርመኛል ሌላው 4 አመት የተጫወተ ምናምን ገስት ሲሆን እኔ 14 አመት የተጫወኩ ሰውዬ ገስት አልሆንኩ በዚህኛው ለዚህ ነው ተበሳጭ ኳስ መማሊያ ማልጫወተው የሚገርም ነገር እንደኔ የተጫወተ ካለ ያው እንግዲህ ምስክርነት ነው ያው ፋይሉ አለ አሁን እዛ አዲስ አበባ ብዙ ጊዜ ሰው የሚከራከረው ከሙሉጌታና ከመንግስቱ ወርቁ ነው የሚባል ከሌላ ተጫዋች ከአሰልጣኝ ጋር ከተጫዋቾች ጋር ተወዳድሬ ያለቀ ይሄን እየተወዳደርኩ ያለ አንድ ቀን ገስት እዛም አላረጉኝም ለምንድን ነው እኔ እንደውም ለእነዚህ ኢሮፕ የተዘጋጀው መጀመሪያ ተጠርቼ እምቢብዬ ነው ወረቀት ስለሌለኝ ዘይላለሁ ኦኬ ሆናለሁ በጠራ እቀበላለሁ አዎ እንግዲህ ያው ተመልካቾች ሙሉጌታ ትንሽ ጠንከር ያለ ቅሬታ ያለ ይመስላል ምክንያቱም ሌጀንድ እንደመሆኑ ምንድነው ክራይቴሪያው ለብሔራዊ ቡድን ማገልገል ለክለብ ለማሊያ ማገልገል እንደዚህ ነው መሆን ያለበት የሚዲያው ማሰልጣኞቹንም አሁን ባለው እንግዲህ ጠንከር ያለ አስተያየት ነው የሰጠው ሌላው ጥያቄ የጥሩ ልጅ ሲሳይ ሰጥቷል አንድ ጥያቄ በ15ኛው መካከለኛ ምስራቅ አፍሪካን ስትበሉ ቤተ መንግስት የነበረው ግብዣ ምን ይመስላል የሚል ነው እንግዲህ ቀደም አንስተናል መንግስቱን ግን ቤተ መንግስቱ ምን ይመስላል እንደው ስትገቡ የነበራችሁ ነገር ስንገባ እንደኛ አውቶ ያው ቤተ መንግስቱ ስታየው ሰፊ አዳራሽ ነው ያለው ምግብ ተዘጋጅቷል መጠጥ ተዘጋጅቷል እንደገባን ባለስልጣን በሙሉ ተሰልፎ እየጠበቀን ነበር ሁሉም ሰላም እኛም ቆምን ከዛ ለልጅቷ በቴሌፎን በምን ተነግሯታል ለፕሮቶኮል ይመጣሉ መንግስቱ ኃይለማርያም አርፍዳል ትንሽ አርፍዳል ስለዚህ የሚበሉትን የሚጠጡትን ይጠጡ መጣው ምናምን አለ ምግብ ተዘጋጀ ምግብ መጣል መጠጣል እዛ መንግስቱ አዳራሹ በጣም ትልቅ ነበር
ፕሮቶኮሏን በጣም አስተናገደች ያስተናገደች ኦኬ ሌላ አንድ ጥያቄ ትንሳኤ ዳዊት ሙሌ ሼኩ ለዋልከው ውለታ ያደረጉልህ ነገር አለ ወይ የሚል ጥያቄ አለ እንግዲህ መመለስም አለመመለስም ይችላል ግን ጥያቄው ያደረጉልህ ነገር አለ ሼኩ እኔ ድሮ የኢትዮጵያ ቡድን ሲጫወት ሳውዲ አረቢያ ይየርኩ ለወሎ ተወላጆች ይጫወት እሺ እና የሱ ቤተሰቦች ወንድሞች ዘመዶች ናቸው የሚከበሩ እነሱ ናቸው እና ሼኩ እኔ ወንድም ጓደኛ ገና ኢትዮጵያ ሲገባ ከነጥላውን በፊት ነው መሰለኝ ሙሉጌታ ከበደ የሚባለው ልጅ ጥሩልኛል ይልተሩት ለመጀመሪያ ይልተሩት ልጅ ታውቁት ማለት ነው ማክፎኝ ምናምን ሰዓት ሌላ ስምዖን ነጋሽ ያመጣል ጥያቄ ምንድነው ከገነነ መኩሪያ ጋር ተጫውተሃል ወይ አዎ ተጫውተሃል ኃይለኛ ነው ምንድነው ንገረኝ እስኪ ስለሱ ገነነ መኩሪያ ኃይለኛ ነው አንድ ቀን ጉድ አድርጎን ነበር እንዳው ለሜታ ሲጫወት ለምን አረገ መሰለኝ ከላይ ሁሉንም አልፎ ዳኛቸው ነች ይቀማችሁ ኳስ ሊያገባብን ነበር እኮ ከኋላ መጥቶ ገነነው ለኔ በጣም ፍቅር አለው ስለኔ ብዙ ጊዜ ተርቋል በተለይ አንድ ጊዜ ሊብሮ የሚባል ጋዜጣ ስለኔ ህይወት ታሪክ ጠይቆኝ አውቆ ምን ያደርጋል መሰለኝ ይቀጥላል ጧት የሱ ጋዜጣ አልቋል ትንሽ ወደዚህ እንትን ካሜራ ጋዜጣው አልቋል ጧት ነገስ አልቋል የሚገርም ነገር ገነነውና እኔ በጣም ኃይሌ ካሴ ገነነው በጣም ከኔ በለጠ ጓደኛው ነው ኦኬ ሌላው ኃይሌ ካሴ ተነስ አንተ ጎንደሬ ብለዋል ይባላል ሜዳ ላይና ለምንድን ነው ምንድን ነበር ምክንያቱ እርስ በርስ የሆነች ልጅም ጋብዛችሁ ነበር አሉ ምንድነው ስለሱ ታሪክ ንገረን ኃይሌ እኔም አበርቲ ምናምን ፒኮክ እናመሻለን እሺ ኃይሌ ነገ ጊዮርጊስ ጨዋታ ካለው ቀደዳው ተወቀ ጉድ በቃ ያ ሁሉ ሴቱ እዛ ሆቴል ውስጥ ያለው በቃ የኃይሌን ወሬ ነው ለመስማት የሚፈልጉት ከዛ ምን ይለኛል በቃ ይፎክራል እንዴት አሸንፋለሁ ነው አሸንፋለሁ ኦኬ የመጀመሪያውን ጎል በቴስታ ገባ ማ ኃይሌ እሺ ከዛ እኔ ማገባው አንድ እሺ ከዛ 2-1 መረናቸው እሺ 3-1 መረናቸው እሺ አሁን እንግዲህ ተንኮል ነው ማስበው ኃይሌ ላይ ከዛ ልክ ማል ሜዳ ወደ ካታንጋ ተገብ እኔን እንደዚህ በላይ ለይበይድ ሲል እግሩን ነካረኩት በላይ ለይበይድ ሊያስገባ በእግር ማን ማለት ነው እግሩን ነካሳረገ ወደቀ እሺ ኳሱን ይዤ አፄ ቴዎድሮስ ጎንደሬ ተነስ አበደ በቃ ማታ ፒኮክ እንሄዳለን በቃ ሰው ያው ያየ ስለነበረ እኛ በቃ ባለፈው ኢንተርቪው ሳደርገው ኃይሌን ምን አለ መሰለህ እድሜ ጠይቄው ነበር እድሜውን ስጠይቀው ሙሉጌታ ከበደ ታላቄ ነው የሚል መልስ ሰጠኝ እውነት ነው ነገር ምንድነው ለምንድን ነው ካንተ ጋር የሚያዘው እድሜው ሁሌ ካንተ ጋር ያያዘው ከኔ ጋር ነው በጣም እንጓደዳለን በቃ ከእናቴ ልጅ የበለጠ በጣም ይወደኛል ወደዋለሁ እኔም በኔ ማሳቅ ነው የሚወደው እንዴ እኔ ከሌለው እኮ አያስቅም በተለይ በዚህ በወሎ ቋንቋ አንድ ቀን ለምሳሌ ወንጂ ናሽናል ቲም ትሬኒንግ እያደረግን እየተጫወትን እንዳለ ኳስ አጉኖ ወደ ላይ አድርገው ማለት ነው አይደለም በገባችብን እሺ ሜዳስ እሺ ኳስ ዳኛው አስቆመ እሺ እና ዳኛው ኳሱን ይዞ ሊያሻማ ማለት ነው እሺ አጉኖ አልኩ አንድ ቀን ደግሞ አንዱ ተከላካይ የኛ አጥቂ ለቀቀ ኳሱን ከፎሪ ወይ ቦርከና ገባ ይቺን ያዘ በቃ አጉኖ ይለጀም ቦርከና ማለት ወሎ ውስጥ ያለ ወንዝ ማለት ነው አይ ሌላ እንደገባህ
መጀመሪያ ጊዜ መሰለኝ ናሽናል ቲም ተጠርተህ ስታማሙ አንተ ከሪትም ተወጣ ነበር ሌሎች አሁን እንደዚህ ብድቅ ምናምን ሲያረጉ እግራቸውን ያንተ ለብቻው ተራራም ታምጣም በዚህ ይላል ይባላልና እሱ እንዴት ነው ትክክል ነው በህይወቴ የከበደኝ እሱ ብቻ ትሬኒንግ ማማማቁ ላይ ወንጂ ላይ የወንጂ ህዝብ የዛ ጊዜ ትሬኒንጋችንን ያህል ናሽናል ቲም እሺ ስጫወት ያደንቁኛል እሺ ብዙ ወሎዮች ማለት ግን ትሬኒንግ ላይ እንደዚህ የመድን ስታይል አለ ቷ ሲያረጉ እኔ እነሱ ወደ ቀይ ሲሄዱ እኔ ወደ ግራ ህዝቡ ይላል ይስቃል ከዛ መንግስት ወርቁ ዘው ነው ቆሞ ይስቃል እሱ አሰልጣኝ መንግስት ወርቁ ነው እንደዚህ ሲሉ እኔ ወደ ሁለተኛው ነው ወደ ሌላ ነው በቃ ገርማቸዋል ሰው ስጫወትስ እነ ንጉሴ ገብሬን እነ አስፋባዩ እየጣስኩ ማድረባቸው ይሄ ሁሉ ኃይለኛ ነው ከዛስ ደግሞ ድሬዳዋ አይደል ስናማሙ ሞት ከዛም ሰው ሳቀ ሌላ ዮሐንስ ሳሌ የሚሉት ማታው ነው አስተረኝ ዮሐንስ ሳሌ ማለት አሁን ብሔራዊ አስተዳዳሪ ነበር አብረን ሌላ ጴጥሮስ አሁን ያደረሰው ጥያቄ ምን ይላል ከአስራት ኃይሌ ጋር ምን ነበር የሚያጋጫችሁ ሁለታችሁም ለጊዮርጊስ ታሪካዊ ባለ ሁለተኛ ሆናችሁ ሳለ አንተና አስራት ትጋጫላችሁ በቃ ሁሉም እንደዚህ ናቸው ተንኮለኞች ስለሆኑ ነው ሰራ ማለት እኔ በጣም ለተጫዋች ጥሩ ሐሳቢ ነኝ የመጨረሻው መጣላችን ፈቀደልን ፋብሪካው ኢንሴንቲቭ 200 ብር ባሸነፍን ቁጥር እሺ አንድ ከስብሰባ ላይ ኢንሴንቲቭ ለሚጫወት ብቻ ነው እንጂ ቤንች ላለ አልከፍልም ማለት ለምን እኔ ተጫዋች ፕሬዝዳንት እንትን ነኝ አምበል ነኝ ለምን በቃ በሚቀጥለው ቀን ቤንች አረገኝ አስራት እሺ ገና 15 ደቂቃ ሳይጫወት ፖሊስ ተስፋ የፈጠነ ከሩቅ አገባባቸው 15 ደቂቃ ሳይጫወቱ ግባ አይለኝ አልገባም ቤንች አልገባም ይሄ ቁጭ አልኩ መልበሻ ክፍል ልጅ ለጥ አልገባም ማለት አልገባም መጨረሻ ይጣላ ነው እንጂ በጣም እኔ ወደዋለሁ ጥሩ ሰው ነው የሚያሰራው ትሬኒንግ ሃርድ ነው ግን ሌላ ጊዮርጊስ ውስጥ አንተ አሰላለፍ የምታወጣው ምናምን እንደውም አንዳንድ ተጫዋቾች ሙሉጌታ ነው እሱ ስለማይፈልግ ነው ምናምን ይሉሃል ከአሰልጣኙ በላይ አንተ ታወጣ ነበር አሰላለፍ ለተጫዋች መካከል ብቻ ነው እንጂ ባይሰለፍ ቢሰለፍ እኔ አሰላለፍ እንደውም አንድ ቀን ነው ገብቼ ራሴ መሰለፌን ራሴ እንደምሰለፍ ሙሉ ኮንፊደንስ አለኝ ለምን ችሎታ ያለ ጉልበት አለኝ ምናምን ነው የሚያነሱት ደግሞ ሙሉጌታ በተንኮል አንደኛ ነው ግን ዳኛ ይዘው ይላሉ እውነት ነው ይሄ አንድ ቀን እንኳን በቀይወት ይችላል አንድ ቀን 14 ዓመት ሲጫወት አንድ ቀን ብሔራዊ ቡድን ጊዮርጊስ አዲስ አበባ ምርጥ በቀይወት ይችላል ቢጫ ነው ባይ ተባለ ግን አንደኛ እኔ ህጉን ያው ዳኞቹ ለምሳሌ ድሮ ተስፋዬ ገብረየስ ተስፋዬ ምናምን አሁን ኤርትራ ላይ ነው ብዙ ጊዜ አስተምረኝ ነበር ዳኛ አለኝ እዛ ሀገር መንግስት ነው እዚህ ሜዳዋ የዳኞች ነች እዚህ ፋለጣለሁ እናገራለሁ ተደረኩ ለምን ትናገራለህ ምን አገባ ተጫዋች ራስ ኳስ በቃችን ከመከረኝ በኋላ አንዲት ቀን እንግዲህ 13 ዓመት ይከማቸዋል እኮ ገብረመድህን ወጥቷል በቀኝ ሙሉጌታ ወልደየስ ሚሊዮን አብረን የሚጫወት በሙሉ ወጥቷል እኔ ብቻ ነኝ ወጥቼ ማለት ተንኮለኛ ነው አዎ እኔ ባይምሮኝ ነው የምጫወተው በጭንቅላት ነው የምትጫወተው ይሄ ዲፌንሱ እንዴት ነው ዲፌንስ ማዳከም አለብኝ ወደ ላይ ወደ ታች ይዤ አሁን ለምሳሌ ስዩም አባተ የሚባል አሰልጣኝ ቴክኒክ የሚያክለው ሰው የለም ስዩም አባተ አንደኛ ነው እና እኔን ማርክ ያስተርብኝ ወልዩን ከያዛችሁት ጨዋታ ይብላሻል ምናምን ይላል ይሄን ስለማቅ ኦኬ ዲፌንሱን ይዤው ወደ ክንፍ ሄዳለሁ እደርበዋለሁ አንዱ ወደዚህ አድርጌ በቃ መልጣቸውና ገባለሁ ሁልጊዜ ያላገባሁበት ጊዜ ተንኮለኛ ነው አዎ ካለ ተንኮልማ ልትጫወት አትችልም
አእምሮ መጫወት አለበት አስቀምጦ ማለት አእምሮ ነው ይጫወቱባቸዋለሁ ዳኞቹን አፈዛቸዋለሁ እያልኩ አንድ ጊዜ ለምሳሌ ምን አደረኩ ከዳኞች ቀዩን ሰረኩ እንዴት ከማን ነው ዳኛው ታስታውሰዋለህ ቀዩን ስሙን ለመንገድ አልፈልግም እሺ እና ማንን ሊያስወጣብኝ መሰለህ ዳኛቸው ለምሳሌ እሺ ቀዩን ሰረኩት ከኪሱ ምን አለ ከዛ ሄዶ ሁለተኛው ዳኛ ሲጠይቀው አልያዝኩም ጨዋታው ቀጥላል ከዛ ጨዋታው ሲያልቅ ሂጄ ለረዳቱ ዳኛ አንካየውል ቆይ እንግዲህ ተመልካቾቻችን ያው ከሙሌ ጋር ምናልባት ከአንድ 30 ደቂቃ በኋላ 40